ጠዋት ላይ ከእንቅልፍ ተነስተ ይሄንን የመሰለ ባልከኒ እንደዚህ እንደምታየው እንደዚህ ቅልል እርፍ የምትልበት ይሄንን የመሰለ ባልከኒ፣ ከዛ ደግሞ ክብርህን የሚመጥን ሶፋ እዚህ ጋር የምታስገባበት እንደምታየው ይሄንን የመሰለ ቦታ ለሳሎን የተቀመጠ፣ ከዛ አለፍ ስትል ደግሞ እዚህ ጋር ለዳይኒንግ ቴብል የሚሆን እንደዚህ ሰፋ ያለ ቦታ ያለው ለዳይኒንግ ቴብል ስለ አንተም ቤተሰቦችም ልጆችም ጀስት የምትመገቡበት ይሄን የመሰለ ቦታ እዚህ ጋር ሶፋ፣ እዛ ጋር ደግሞ ቲቪን የምታስቀምጥበት ማለት ነው። ከዛ ማስተር ቤድሩሙን ደግሞ ላሳየ። እዚህ ጋርም እንደቀድሙ ክብርህን የሚመጥን ጽድት ያለ አድርጋ እዚህ ጋር ታስገባለህ። ከዛ ጠዋት ከእንቅልፍ ስትነሳ እዚህም ፀሐይ መሞቅ ትፈልግ እዚህ ጋር ሻወርህን ወስደህ እዚህ ጋር ፀሐይ መሞቅ ትፈልግ ይሄንን የመሰለ ባልከኒ እንደምታየው እንደዚህ ጽድት ፍክት ያለ ባልከኒ እዚህ ጋር ይኖረናል ማለት ነው። የመጀመሪያው ልጅ ደግሞ ለሱ እቺን የመሰለች መለስተኛ ክፍል ይኖረዋል። ያ ማለት እዚህ ጋር አልጋው ይሆንና እዚህ ጋር ደግሞ ለልጁ የማጥኛ ቦታ የሚሆንበት፣ ለምሳሌ ከትምህርት ቤት በመጣ ሰዓት እዚህ ጋር አልጋ ይሆናል፣ እዚህ ጋር ደግሞ ለልጁ የሚያነብበት ቦታ ይኖረዋል ማለት ነው። ይሄኛው የመጀመሪያው አንደኛ ቤድሩም ነው። እዚህ ጋር ማስተር ቤድሩሙን አየን። ሌላኛው ቤድሩም ደግሞ ላሳየ። ሌላኛው ቤድሩም ደግሞ ይሄኛው ሲሆን ይሄኛው አንድ አልጋ ከጠረጴዛ ጋር ኢቭን ከቁም ሳጥን ጋር ጽድት አድርጎ መያዝ የሚችል ነው። እንደምታየው ይሄን የመሰለ ሌላኛው ቤድሩም ይኖርናል ማለት ነው። ኪችኑ እንደዚህ ክሎዝድ ኪችን ነው። በተጨማሪ ደግሞ እዚህ ጋር የራሱ የሆነ ናቹራል ቬንቲሌሽን አለው። ኢቭን እዚህ ጋር ንጹህ አየር የምታገኝበት ይሄን የመሰለ ቦታ አለው ማለት ነው። ሌላው ደግሞ እዚህ ጋር ስታንዳርድ የሆነ ሜድስ ሩምን የያዘ ነው ማለት ነው። ይሄኛ በኪችኑ ስናልፍ እዚህ ጋር ሜድስ ሩም፣ እዚህ ጋር ባልከኒ፣ እዚህ ጋር ደግሞ ኪችናችንን የያዘ ይሄን የመሰለ ኪችን አለን ማለት ነው። ሶስቱንም በአንድ የያዘ ነው። እቺኛዋ ኮመን ባዝሩማችን ስትሆን ለልጆችህም እንዲሁም አዲስ እንግዳ ቢመጣብህ የሚጠቀሙበት ይሄን የመሰለ ሰፋ ያለ ባዝሩም ይኖረናል ማለት ነው።